ሰላም ሰላም እንግሊሽ ፎር ኢትዮጵያ ቤተሰቦች እንዴት ናችሁ? ዛሬ ለየት ባለ መልኩ ነው የመጣነው። በእንግሊዘኛ ኮንፊውዥን ወርዶች የሚባሉ አሉ። ኮንፊውዥን ወርድ ማለት በስንጠራቸው በሳውንድ ተመሳሳይ ናቸው፣ ትርጉማቸውና ሌተራቸው የተለያየ ነው የሚለውን ያለን ዛሬ። የመጀመሪያው እንግዲህ ቲኦ እንደዚህ ሲሆን ምንድነው? ቱ ነው አይደል? ይሄኛውም ቲኦኦም ሲሆን ቱ ነው፣ ይሄኛውም ቱ ነው። ሚኒንጋቸው ምንድነው? የነኚህ ሶስቱ ልዩነት። ቱ ስንል ይሄ አያያዥ ነው። ቱ ወደ I'm going to church ብል ወደ ቤተክርስቲያን እየሄድኩ ነው። እሺ ይሄኛው ቱ በጣም ደግሞ ማለት ነው። ቬሪ ምናምን እንደሚሉት ያገለግላል። ቱ ሲሆን የአድጀክቲቭ ነው። ደግሞ ሆኖም እዚጋም ደግሞም ብሎ ያገለግላል። ይሄኛው ግን ነምበር ነው። ቱ ማለት በቃ ሁለት ቁጥር ነው። ቱ ሁለት ቁጥር ማለት ነው። ቱ ግን ሳውንዳቸው ተመሳሳይ እዚጋ ቱ ነው አይደል? ስለዚህ እንደዚህ አይነት ወርዶች ኮንፊውዝ ስለሚያደርጉ በደንብ ተከታተሉን። ወደፊት እንሄዳለን ማለት ነው። እዚህኛው ጋር ደግሞ ሲ እዚጋም ሲ ነው አይደል የሚለው። ስለዚህ ሲ ሁለቱ ስንጠራቸው ተመሳሳይ ናቸው፣ ትርጉማቸው ግን የተለያየ ነው። ኤስ ኢ ከሆነ ማየት ነው፣ ኢሞጂውን ማየት ትችላላችሁ። ይሄኛው ደግሞ ኤስ ኤ ከሆነ ይሄ ባህር ማለት ነው። ባህር ቀጣይ ራይት ይላል። ራይት ማለት ይሄኛው አር አይ ጂ ኤች ቲ ነው አይደለ? ራይት ትክክል ማለት ነው። ወይም በዛ ሌፍት ራይት በሚለውም ይሄዳል፣ ቀኝ ማለት ነው። ይሄኛው ይቺኛዋ ግን ደብሊው አር አይ ቲ ነው ሲነበብ፣ ይሄኛውም ራይት ነው። በትርጉም ግን ይለያያሉ። መጽሐፍ ማለት ነው። ይሄ መጽሐፍ ማለት ነው። መጽሐፍ ይቅርታ፣ ራይት ማለት መጽሐፍ ማለት ነው። መጽሐፍ ራይቲንግ፣ ራይት። ስለዚህ እንደነኚህ አይነት ወርዶችን በደንቡ ማየት ይኖርብናል ማለት ነው። ቀጣይ ሂር ይውላችሁ፣ ኤች ኢ ኤ አር ይሄኛው ሂር ነው። ይሄኛው ማለት ይሄኛውም ሂር ነው። ኤች ኢ አር ኢ ሁለቱም ተመሳሳይ ናቸው፣ ነገር ግን ትርጉማቸው የተለያየ ነው። ሂር ከሆነ ይሄኛው ኤች ኢ ኤ አር ከሆነ መስማት ነው። ኤች ኢ አር ኢ ከሆነ እዚህ ማለት ነው። ሂር ይባላል፣ እዚህ እንደማለት ነው። ይሄ ለቦታ ነው። ይሄኛው ደግሞ ቨርብ ነው፣ ማዳመጥ መስማት ነው ማለት ነው። ቢ ዩ ዋይ ባይ መግዛት ነው። ይሄኛው ግን ቢ ዋይ ኢ ከሆነ ሰላም ወይም ቻው እንደማለት ነው። ባይ እንደማለት ነው። ባይ ቻው እንደማለት ይሆናል ማለት ነው። ይሄኛው ግን መግዛት ነው። ቦት ባይ የሆነ ንብረት መግዛት ባይ ይባላል ማለት ነው። ቀጣይ ኤስ ዩ ኤን ሰን አያችሁ። ይሄ ሰን ይሄ ፀሐይዋን ነው። ሰን ይሄኛውም ሰን ነው፣ ግን ኤስ ኦ ኤን ነው። በሌተር ይለያያሉ፣ በድምጽ ተመሳሳይ ናቸው። ትርጉማቸው ይሄኛው ፀሐይ ማለት ነው። ይሄኛው ሰን ፀሐይ ማለት ነው። ይሄኛው ግን ልጅ፣ ወንድ ልጅ ወይም ልጅ፣ ወንድ ልጅ ምን ይባላል? ሰን ይባላል። ስለዚህ እንደዚህ አይነቶች ወርዶችን በደንብ መያዝ ይጠበቅባቸዋል ማለት ነው። እዚህ ጋር ፍላወር ይላል። ፍላወር ይላል፣ አበባ ነው አይደለ? ኤፍ ኤል ኦ ደብሊው ኢ አር ነው ይሄኛው ደግሞ ኤፍ ኤል ኦ ዩ አር ነው። ስለዚህ በስፔሊንግም አይገናኙም፣ በድምጽ ግን ተመሳሳይ ናቸው፣ በትርጉምም የተለያዩ ናቸው። ይሄኛው አበባ ነው የመጀመሪያው፣ ሁለተኛው ግን ዱቄት ማለት ነው። ፍላወር ማለት የዱቄት ማለት ነው። ፍላወር ይላል። እሺ
እዚህኛው ጋርም አለ። ይሄኛውን አይተነዋል። ይሄኛውም ዋን ነው፣ ይሄኛውም ዋን ነው የሚባለው። ይሄኛው the past form of win ነው። ይሄኛው ዋን ነምበር ዋን ነው፣ አንድ ቁጥርን ዋን አንድ ማለት ነው ዋን። ይሄኛው ግን አሸነፈ the past form of win ሲሆን፣ ስለዚህ እንደዚህ እያየን እያወጣን በደንብ እናያለን ወደፊትም። እዚህ ጋርም አለ ኖ ይላል። አሁን እዚህ ጋር ኖ ማለት አይ ማለት ወይም አልስማማም ነው አይደለ? የአፈርማቲቭ ወርድ ነው ይሄ። ይሄኛው ደግሞ ኖ ከሆነ ማወቅ ነው ማለት ነው። በስፔሊንግ ይሄ ኤንኦ ነው፣ ይሄኛው ደብሊው ኤንኦ ደብሊው ነው። ስለዚህ በስፔሊንግ ይለያያሉ። እዚህ ጋር በሳውንድ ግን ይመሳሰላሉ፣ በትርጉምም ይለያያሉ ማለት ነው። NIGHT ይሄኛው ናይት ነው፣ ይሄኛውም ናይት ነው። ሁለት ይሄኛው KNIGHT አሁን ይሄኛው ኬን ጨምሯል፣ ይሄኛው ኤን፣ ይሄኛው ሳይለንት ነው። በትርጉም ይለያያሉ። በስፔሊንግም ኬን ጨምሯል፣ ይሄኛው ይለያያሉ። በትርጉም እንደሚለያዩ ነው ያለን። ሌሊት ማለት ነው ይሄኛው። ኬ ያለው ደግሞ ፈረሰኛ ማለት ነው ናይት ስላችሁ ፈረሰኛ፣ ኬን ከዚህ ጋር ካመጣ ፈረሰኛ። ስለዚህ በናይት ናይት ሁለቱም ትርጉሙ አንድ አይነት አይደለም፣ በሌተርና በትርጉም ይለያያሉ ማለት ነው። ግልጽ ነው። በደንቡ መሸምደድ ይኖርብናል ማለት ነው። ይሄን ፒስ ይላል እዚህኛው ጋር ፒስ፣ ይሄኛውም ፒስ ይላል። ስለዚህ እዚህ ጋር ይሄኛው PEACE ነው አይደል? ይሄኛው ደግሞ PIECE ነው። በስፔሊንግ ይለያያሉ፣ በትርጉም ይለያያሉ። እንደዛ ነው። ፒስ ማለት ይሄኛው ሰላም ማለት ነው፣ ሰላም። ይሄኛው ፒስ ግን ቁራጭ ማለት ዘ ፒስ ኦፍ ፔፐር ብል የወረቀት ቁራጭ ማለት ነው። ስለዚህ ይሄኛው የሆነ ነገር የተቆራረጠ ትናንሽ ነገሮች ማቴሪያል ሲሆን፣ ይሄኛው ደግሞ ሰላም ፒስ አይዲያ ነው ማለት ነው። ሶ ይሄኛው ደግሞ HOLE፣ ይሄኛው WHOLE አያችሁ። ይሄኛው W የለውም፣ ይሄኛው Wን ጨምሯል። ሲነበብ ግን ይሄኛውም ሆል ነው፣ ይሄኛውም ሆል ነው። ዲፈረንት ሚኒንግ ነው ያላቸው። ይሄኛው ሆል W የሌለው ቀዳዳ ማለት ነው። ይሄኛው ሆል ግን ሙሉ በሙሉ ማለት ነው። ሆል ማለት በሙሉ ወይም ሙሉ ማለት ነው። እንደዚህ አይነት ወርዶችን በደንብ ማየት ይኖርብናል ማለት ነው። ይሄ ማይል ይላል፣ ማይል ይላል እዚህ ጋር ሜል ሲል ይሄኛው ከሆነ ደብዳቤ ነው። ጂሜል ይባላል። ጂሜል ስንል የጎግል ደብዳቤ ነው። ስለዚህ ይሄኛው ደብዳቤ ማለት ሲሆን፣ ይሄኛው ግን ወንድ ማለት ነው። MELE ሜል ወንድ። ሚት ይሄኛው ሚት መገናኘት ሲሆን፣ ይሄኛው ሚት ግን ስጋ ነው ማለት ነው። ሶ በስፔሊንግም ይለያያሉ፣ በትርጉም ይለያያሉ። እዚህ ጋር በደንብ እያያችሁ እነኚህን መያዝ ይኖርባችኋል ማለት ነው። MEET ነው፣ ይሄኛው ደግሞ MEAT ሲሆን ይሄ ስጋ ነው፣ ይሄኛው ሚት መገናኘት ማለት ነው። እሺ ይሄኛው ደግሞ ፔር እና ፔር። እዚህ ጋር ፔር ይሄኛው ምን ማለት ነው? ፔር ማለት ጥንድ ሲሆኑ ነው። ጥንድ ማለት ነው። ይሄኛው ጥንድ ይሁን ሁለት ጫማ አንድ ላይ ቢሆኑ ፔር ወይም ሁለት ሰዎች ፔር ሆኗል ሲባል ሁለት ሆኗል ወይ ጥንድ እንደማለት ነው። ይሄኛው ፔር ግን ይኸውላችሁ ይሄኛው ፔር ፍሬ ነው። ፍሬ ማለት ስለዚህ ሁለቱ የተለያዩ ናቸው፣ በድምጽ ግን ተመሳሳይ ናቸው ማለት ነው። ሮድ ይላል እዚህ ጋም ሮድ ይላል። ይኸውልኝ እንግዲህ ይሄኛው መንገድ ማለት ነው። ROAD ነው። ሩድ ካለ ግን ይሄኛው ሩድ ካለ ይሄኛው ምንድነው? ተሳፈረ ማለት ነው ተሳፈረ ሮድ አያች። ስለዚህ ይሄኛው መንገድ ነው፣ ይሄኛው ተሳፈረ ማለት ነው። ይለያያል ትርጉሙ ማለት ነው። እሺ ቀጣይ ብሉ ማለት ሰማያዊ ነው። ይሄኛውም ብሉ ማለት ምንድነው? መንፋት ወይም ነፋ ማለት ነው።
ብሉ። አያችሁ በሳውንድ ተመሳሳይ ናቸው፣ በስፔሊንግ ይለያያሉ። ይሄኛው BLUE ነው፣ ይሄኛው BLEW ነው፣ ግን ሲነበብ ተመሳሳይ ነው። በሳውንድ ትርጉሙ የተለያየ ነው ማለት ነው። በደንብ ይዋት። ብሉ ሰማያዊ ሲሆን ብሉ ማለት ደግሞ ይሄን ነፋ ማለት ነው። ሶ በዚህኛው ጋር ደግሞ ብሪክ ብሬክ አላ ይሄኛው መስበር ነው። ይሄኛው ብሬክ ግን መቆሚያ ማለት ነው። መቆሚያ አያችሁ፣ የፓርኪንግ ሊሆን ይችላል፣ መኪና መቆሚያ ሊሆን ይችላል። እዚህ ጋር ይሄኛው የልብ ስብራትን ያመለክታል። የሆነ ነገር ክራሽ ሲሆን ሲሰበር መስበር ሊሆን ይችላል። ሶ ይለያያሉ። ይሄኛው BREAK ነው፣ ይሄኛው BRAKE ነው። በሳውንድ ተመሳሳይ ናቸው፣ በሚኒንግ የተለያዩ ናቸው ማለት ነው። እዚህኛው ጋር ደግሞ ዲር አያችሁት፣ ዲር ይሄኛውም ዲር ነው። ይሄኛው ግን DEAR ነው፣ ይሄኛው ደግሞ DEE ነው፣ አር መጨረሻው ማለት ነው። ዲር ይሄኛው ምንድነው? ውድ ማለት ነው። ዲር ካስተመር ብለን ስንጠቀም ሁሌ ቴሌ የሚልክልን ነው ውድ ማለት ነው። ይሄኛው ዲር ግን አጋዘን ማለት ነው። አጋዘን ዲር ይባላል ማለት ነው። ፌር እዚህ ጋር ፌር በፍትሃዊ እንደማለት ነው። ፍትሃዊ እንደማለት ነው። ፌር እዚህኛውም ጋር ምንድነው? በሳውንድ ተመሳሳይ ናቸው። አሁንም የጉዞ ክፍያ ማለት ነው። ይሄኛው በስፔሊንግ ግን ይሄኛው FAR ነው፣ ይሄኛው FARE ነው። የጉዞ ክፍያ ፌር ይባላል። ይሄኛውም ፍትሃዊ ማለት ነው። በስፔሊንግ ይለያያሉ፣ በሚኒንግ ይለያያሉ፣ በሳውንድ ግን ተመሳሳይ ናቸው ማለት ነው። እናመሰግናለን። ለዛሬ እዚህ ላይ ይበቃናል። ቀጣይ ደግሞ እንደዚሁ አይነት ወርዶች ኮንፊውዝ ሊያደርጉን የሚችሉትን እስከ አነባባቸው እስከ ትርጉማቸው ይዘን እንመጣለን። መልካም ቆይታ ይሆንላችሁ።